ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም። ጓደኛ ብትኖረኝ ነው ጥሩ እና አሁን ከዲያስፖራ ከከተማ ከገጠር ምናምን እያፈላለኩ አሊማ አብዱራህማንና ዶክተር ወዳጄነህ ተመሳሳይ ሀሳብ እያራመዱ ነው። ስለዚህ ለምን አይጋቡም? በጋብቻ ዙሪያ ተመሳሳይ አቋም እያራመዱ ነው። ምንድን ነው የሚያገናኘው የሚለውን ሙሉ ዝርዝሩን ማስረዳችሁ ይሆናል። አሊማ አብዱራህማን በሰይፉ ኦን ኢቢኤስ ላይ ቀርባ እውነት አላገባምን ያለችው ወይስ ምንድን ያለችው የሚለውን እስኪ በትክክል የተከታተለና ያዳመጠ ካለ ጻፍ ያርግልኝ ኮሜንት ላይ እኔ ሳልናገር በፊት ማለት ነው። ወንዶችን አስለቅሳቸው ነበረ ብላለች። ለምን እንደምታስለቅሳቸው የነበረው የሚለውን እሱንም እናያለን። አሊማ አብዱራህማንንም መልሶ መላልሶ ጋብቻን በተመለከተ ሰይፉ መጠየቁን ብዙ ሰዎች እየተቹ ነው። ሰይፉ ሽምግልና በገንዘብ ነው እንደሚሰራው እስከሚሉ ድረስ ደርሰዋል። ሰላም ሰላም፣ ይህ ሳብ ቲዩብ ነው። ስለምትከታተሉ እናመሰግናለን። ዛሬም እንደተለመደው አዳዲስና ወቅታዊ ጉዳይ ይዘንላችሁ መጥተናል። ቤተሰብ የሆናችሁ ላይክ እያረጋችሁ፣ ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን ነካ እያረጋችሁ ቤተሰቡን ይህ ሁሉ ቪዲዮ የሚደርሳችሁ ደግሞ ላይክ ሼር አድርጉልን ባካችሁ። ዩቲዩብ ወደ ቆሻሻ መጣያ እንዳይጥለው ማለት ነው። ስለምታደርጉም እናመሰግናለን። አሊማ አብዱራህማን አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አው አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አው አንድ ቤት መኖር በጭራሽ እኔም ቤቴ ለኝ እሱም ቤቱ ነው። ገባ ፈራለው ፎቢያ አለብኝ አለች። ሰይፉ ፎቢያ አለብሽ ወይ ብሎ ሲጠይቃት ማለት ነው። ለምን ጎረቤትሽን አታገቢም ተብላም ተጠይቀ ነበረ። ጎረቤቴን ያው ማለት እኮ ነው ቀን በቀን መታየት ነው። የት ገባሽ የት ወጣሽ አይቀርልኝም አለች። አፍቅረሽ ታውቂያለሽ ወይ ተብላ ለተጠየቀችው ጥያቄ ተማሪ ያለን የፍቅር ነገር ነበረን አለች። እሺ የኤፍሬም ዘፈንን ስሜት አይገባሽም ማለት ነው ወይስ የወንድም ባለብሽ ወይ ተብላ ስትጠየቅ አልቅሰሽ ታውቂያለሽ ወይ ፍቅር ይዞሽ አልቅሰሽ ታውቂያለሽ ወይ እንደዚህ ተብላ ለተጠየቀችው ጥያቄ እኔ አልቅሼ አላቅም፣ እንዲሁም ወንዶችን አስለቅሳለሁ። ለምንድን ነው? እኔ ወደ ትዳር እንዲቀጥል ስለማልፈልግ ከተወሰነ ጊዜ በኋላ ግንኙነቱን ሳቋርጠው በዚህ ወንዶቹ ያነባሉ እንጂ እኔ አልቅሼ አላቅም። እኔ መጀመሪያውንም እርግጠኛ ነኝ የማይዘልቅ ግንኙነት እንደሚሆን ማቋርጠውም ራሴ ስለሆንኩ አላለቅስም ብላለችና ይህ በጣም አስገራሚ ነገር ነው እና የወንድም ባለብኝ የሚለው እውነት ሊሆን ይችላል ብላለች። ፎቢያ ያለብሽ ማለት ነው? አዎ በጣም በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ለእናቷ ለአባቷ ስትል ለማግባት ጥረት ብታረግም እንዳልተሳካላት እንዳልቻለች እናቷ ከአረብ ሀገር ድረስ መጥታ የእሷን የማግባት ፍላጎት ስትጠብቅ ነበረ። ግን ፈጣሪ ያላለውምና እናቷ ከዚህ ዓለም በሞት ተለዩ። አሁን ደግሞ እናንተን ለማስደሰት ላግባ እንዴ እያለች ነው፣ ተመልካቾችን ማለት ነው። እንደዚህ 20 ዓመት ሙሉ የምትጠይቁኝን እያለች ነው። እሷ እንዳለችው ከሆነ በአንድ ጣራ ውስጥ መኖሩን ነው እንጂ የትዳር አጋር አልፈልግም አላለችም። በአንድ ጣራ ውስጥ ግን በቃ አሁን የምናውቀው ሚስት የተባለችው የምትኖርበት አኗኗር አይደለ? እሱን ነው አልወድም ያለችው። ለዚህም ምን ብሎ ጠየቃት? በቃ ጎረቤትሽን ለምን አታገቢም ብሎ ጠይቋት ነበረ። ጎረቤቴም ቢሆን ያው ጠዋት ማታ ስወጣ ስገባ ያየኛል፣ ይከታተለኛል፣ የታመሸሽ ይለኛል አለች። ስለዚህ እሷ የምትፈልገው የትዳር አጋር ተብሎ በተለያየ ቦታ እየኖሩ መቀራረቡን፣ መፈቃቀሩን፣ መገናኘቱን ትፈልጋለች። ግን በአንድ ጣሪያ ስር አብሮ መኖሩን አትወድም ማለት ነው። ይህ ከዶክተር ወዳጄነህ ማረነ ሀሳብ ጋር በጣም ይገናኛል። ለምን ይገናኛል የሚለውን ምነግራችሁ ይሆናል። አብራ መኖር አትፈልግም፣ ግን የትዳር አጋር ትፈልጋለች ማለት ነው። ሴቶች ላይ ያው ብዙ ጫና አለ። ምንድነው? እድሜሽ እየሄደ ነው፣ ውበት ይረግፋል የሚለው አይነት ጥያቄዎች። ሰይፉም እንደዚህ አይነት ጥያቄ የአስናቀች ወርቁን ምሳሌ አመጥቶ ጠይቋት ነበረ። እንዲህ አይነት ጥያቄዎች ደግሞ የበለጠ ጫና
አሊማ አብዱራህማን አላገባም አለች የሚለው አነጋጋሪ ሆኗል። በዶክተር ወዳጄነህ ሀሳብ ግን መፍትሄ አግኝቷል። ዶክተር ወዳጄነህ አላገባም ግን ሚስት ከገጠር ከዲያስፖራ ከከተማ እየፈለግኩ ነው ብለዋል። የዚህን ሙሉ ዝርዝር ሀሳቡን ከመነሻው እስከ መጨረሻው የማስረዳችሁ ይሆናል። ተከታተሉኝ። እና ብኔል ተስፋዬ በአባይ ቲቪ ላይ ፕሮግራም አላቸው። በዚህ ፕሮግራም ዶክተር ወዳጄነህ ተጠይቆ ነበረ አታገባም ወይ ተብሎ። ለዚህ የሰጠው ምላሽ ብዙዎችን እያነጋገረ ይገኛል። እሱን ላይ ትንታኔውን ነው ይዤ የመጣሁት ማለት ነው። አላገባም ይላል። ለምን ሲባል አንደኛ በልጆቼ ምክንያት የልጆቼን ደስታ ላለመንጠቅ ወይም እንጀራ እናት አምጥቼ ልጆችን ስሜታቸውን ላለመጉዳት ስል አላገባም ይላል። ሁለተኛ እዚህ ወደዚያ ወደዚህ ብቻው ምንድን የሚባለው እዚህም እዛም ማለት አልፈልግም፣ እምነቴ አይፈቅድልኝም ብሏል። ሶስተኛ ገርል ፍሬንድ መያዝም እንደዚሁ እምነቴ አይፈቅድም። ግን ብቸኝነቱ ደግሞ በጣም እጅግ ከባድ ነው። በተለይ ትዳር መያዝ ለከበዳቸው ሰዎች ብቸኝነት እጅግ ከባድ ነው ብሎ ምሳሌ ያነሳል። ታዋቂ ሰዎች ናቸው ብሏል። ሚዲያ ላይ የሚሰሩ እና 3 ሴቶች ናቸው እየተወያዩ ነው። 3ቱ ሴቶች ሲያወሩ ትዳር መያዝ እንደሚፈልጉ ግን አሁን ባለው ሁኔታ ትዳር መያዝ እንደማይችሉ፣ ምክንያቱም 3ቱም ልጅ አላቸው፣ ልጆችን እያሳደጉ ነው። ብቸኝነቱ ደግሞ እጅግ እንደከበዳቸው፣ መዝናናት እንደሚፈልጉ፣ መታቀፍ እንደሚፈልጉ። ስለዚህ ወደ ማን ይደውላሉ? ወደ ዶክተር ወዳጄነህ ይደውላሉ ማለት ነው። ዶክተር ወዳጄነህ ጉዳያቸውን ከሰማ በኋላ ብቸኝነቱ እጅግ ከባድ ስለሆነ ልንቀጣቸው አይገባም፣ ብቻችሁ ኑሩ ብለን ልንፈርድባቸው አይገባም፣ እጅግ ከባድ ነው የብቸኝነት ኑሮ ብለው መፍትሄ ያመጣው አንደኛ የሃይማኖት አባቶቻችሁን አናግሩ፣ ሁለተኛ በቃል ኪዳን የታሰረ ፍቅረኛ ያዙ ብዬ መከርኳቸው። በዚህ ተስማሙ። ማግባት አልችልም ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም በልጆቼም ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም፣ ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ሕይወቴ አይፈቅድም። እንደ ካዥዋሊ ደግሞ ገርል ፍሬንድ ሊያዝና ከዛ ገርል ፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ እንደሰማነው ያው ለዚህ ነው ማግባት የማይፈልገው። ግን ምን ብሏል? በኪዳን የታሰረ ፍቅር ለረጅም ጊዜ የሚዘልቅ ነው የምፈልገው ብሏል። ይህ ማለት ደግሞ በምዕራባውያን ወይም በአሜሪካ በተለይ በአውሮፓ በህጋዊ ደረጃ የተመዘገበ የትዳር አይነት ነው። በኖርዌይ ሰርቦ ይባላል፣ በአሜሪካ ላት ይባላል። ለብቻ የሚኖሩ የትዳር አጋሮች እንደማለት። የዚህን አይነት ሀሳብ ነው እሱ ያመጣው ማለት ነው። ይህ ደግሞ በእኛ ሀገር የሚያፈጻጽም የሃይማኖት ተቋም አለ ወይ? ለምሳሌ በኪዳን ብሏል። በኪዳን የሚያፈጻጽም የሃይማኖት ተቋም አለ? እንግዲህ እኔ ያልሰማውም። እስኪ እናንተ ጻፍ ታደርጋላችሁ። እንደ ምሳሌም በዚህ ፕሮግራም ላይ ኦፕራ ተጠቅሳ ነበረ። ኦፕራ ከ30 ዓመት በላይ ከአንድ ሰው ጋር በፍቅር ለረጅም ጊዜ ዘልቃለች። አብረው አይኖሩም፣ ግን እንደ ባለትዳር ናቸው ማለት ነው። ልክ እንደዛ እኔም በዚህ መንገድ ነው መቀጠል እንፈልገው ብለዋል። በዚህ ላይ ነው እንግዲህ ብዙ ትችት የጎረፈው። መጀመሪያ እስኪ ስለ ኦፕራ ያለውን ሰምተን እንመለስ። ፍሬ አላገባችም። 30 ዓመት አንድ ጓደኛ አላት፣ ሌላው እንዳታውቅ ኪዳን አላቸው። ያው አግብታለች ማለት እኮ ነው። ያ ማለት ነው። አንድ ቤት አይኖሩም፣ ባልና ሚስት አይባሉም። 30 ዓመት ግን አንድ ወንድ ነው የምታውቀው። ኦፕራ ለየብቻ ምንኖር ግን በቃል ኪዳን የታሰርን፣ ይህ ማግባት ለማንችለው በትዳር
አብረን መኖር ማንችለው ምክንያቱም ለልጆቻችን እዚህም እዛም ማለትም ለማንችለው ገርል ፍሬንድ መያዝም ለማንችለው ብቸኝነቱ ግን ስለሚያሰቃየን በኪዳን የታሰረ ፍቅረኛ፣ በእሱ አገላለጽ ፍቅረኛ በአውሮፓዎች ትዳር ባለፈው እንዳልኳችሁ ማለት ነው የትዳር አይነት ነው። እሱን እፈልጋለሁ ብሏል። ሀሊማ ደግሞ አብሮ የመኖር ፎቢያ፣ እንደ ሚስትነት የመሆን በቁጥጥር ስር በህግ ውስጥ የመተዳደር ባልና ሚስት በሚባለው ህግ ውስጥ የመተዳደር አብሮ የመኖር ስጋት ወይም ፍራቻ ፎቢያ ስላለባት እሷም ደግሞ እሱም በቤቱ እኔም በቤቴ ከሆነ እስማማለሁ ብላለች። ስለዚህ ሀሳባቸው ተመሳሳይ ነው። የዶክተር ወዳጄነህ ያው በእንትን አገላለጽ ያለውን እውቀት ተጠቅሞ ገልጾታል። እሷ ደግሞ አላገባም በቃ እኔ ይሄ ሀሳብ ስላልመጣላት አላገባም በሚል ነው የገለጸችው። ግን ተራርቆ ከሆነ ችግር የለብኝም ብላለች ቅድም እንደነገርኳችሁ። ስለዚህ ሀሳባቸው ተመሳሳይ ነው። የእኔ መፍትሄ ሁለቱ ለምን አይጋቡም ነው። እናንተ ምን ይመስላችኋል? ላይክ፣ ሼር፣ ሰብስክራይብ አድርጉ።